በዓለማችን ላይ ብዙ ምስጢራዊ ቋንቋዎች አሉ። የጥንት ግብፃውያን ሂሮግሊፊክስ ለብዙ ዘመናት ሳይፈታ ቆይቶ በመጨረሻ ተፈቷል። ነገር ግን ላለፉት 600 ዓመታት የዓለማችን ምርጥ የተባለ የቋንቋ ምሁራን፣ የታሪክ ተመራማሪዎች፣ የሁለተኛው የዓለም ጦርነት የሚስጥር ኮድ ሰባሪዎችና የዛሬው ዘመናዊ እጅግ የሆኑ አርቲፊሻል ኢንተለጀንስ መሳሪያዎች ያነቡት ያልቻሉት አንድ መጽሐፍ አለ። ይህ መጽሐፍ የቮይኒች ማኑስክሪፕት በመባል ይታወቃል። መጽሐፉ የተጻፈው በምድር ላይ በማይታወቅ ቋንቋ ሲሆን በውስጡ ያሉት ስዕሎች ደግሞ በምድር ላይ የማይበቅሉ እጽዋትንና በሰማይ ላይ የሌሉ ከዋክብት ስብስቦችን ያሳያሉ። ዛሬ በቻናላችን ይህ መጽሐፍ ከየት መጣ፣ በውስጡስ ምን ይዟል፣ ሳይንቲስቶች እስካሁን ምን ላይ ደረሱበት የሚለውን ነጥቦች እያንዳንዱ በዝርዝር እናያለን። መጽሐፉ ስሙን ያገኘው ዊልፍሬድ ቮይኒች ከተባለ ሰው ነው። ዊልፍሬድ ጥንታዊ መጽሐፍትን የሚገበያይ ሰው ሲሆን በ1912 እንደ አውሮፓውያን አቆጣጠር በጣሊያን ሀገር ከሚገኝ አንድ የካቶሊክ ተቋም ውስጥ ይህንን መጽሐፍ ገዛው። መጽሐፉ መቼ እንደተጻፈ ለማወቅ ሳይንቲስቶች በ2009 እንደ አውሮፓውያን አቆጣጠር ካርበን 14 ዴቲንግ የተባለ ምርመራ አደረጉ። በምርመራው መሰረት መጽሐፉ የተጻፈው በ1404 እና በ1438 መካከልና ወይም በ15ኛው ክፍለ ዘመን መጀመሪያ ላይ እንደሆነ ተረጋግጧል። ይህም ማለት መጽሐፉ ቢያንስ የ600 ዓመት ዕድሜ ያለው ማለት ነው። ዊልፍሬድ ቮይኒች መጽሐፉን ሲገዛው በውስጡ አንድ ደብዳቤ ያገኛል። ደብዳቤው በ1665 የተጻፈ ሲሆን መጽሐፉ በአንድ ወቅት የሮማው ንጉሠ ነገሥት ኢምፔረር ሩዶልፍ ንብረት እንደነበረ ይገልጻል። ንጉሡ መጽሐፉን በወቅቱ በ600 ወርቅ እንደገዙት ይነገራል። ነገር ግን ከዛ በፊት መጽሐፉ የት እንደነበረና ማን እንደጻፈው እስካሁን በእርግጠኝነት አይታወቅም። መጽሐፉ 240 ገጾች ያሉት ሲሆን የተጻፈው ቬለም በሚባል ጥጃ ቆዳ ላይ ነው። መጽሐፉ በውስጡ ባሉት ስዕሎች መሰረት በስድስት ዋና ክፍሎች ይከፈላል። የመጀመሪያው ቦታኒካል ሴክሽን ወይም የእጽዋት ክፍል ነው። ይህ ትልቁ ክፍል ሲሆን 113 የሚሆኑ የእጽዋት ስዕሎችን ይዟል። የሚገርመው ግን እነዚህ እጽዋት በምድር ላይ ካሉ እጽዋት ጋር በከፊል ቢመሳሰሉ ሙሉ በሙሉ ግን በየትኛውም የዓለም ክፍል የማይበቅሉና የማይታወቁ ናቸው። ሁለተኛው የስነ ከዋክብት ክፍል ወይም አስትሮኖሚካል ሴክሽን አለው። የፀሐይ፣ የጨረቃና የከዋክብት ስዕሎችን ይዟል። እንዲሁም በወቅቱ የነበሩ የዞዲያክ ምልክቶች እንደ አሪስና ታውረስ ያሉትንም ያሳያል። ሶስተኛው ደግሞ ባዮሎጂካል ሴክሽን ነው። ይህ በጣም እንግዳው ክፍል ነው። እርስ በራሳቸው በተያያዙ ቲዩቦች ወይም ቲዩብስ ውስጥ የሚዋኙ ሴቶችንም ያሳያል። አንዳንዶቹ ይህን የሰውነት ክፍሎች ወይም ደግሞ የአካል ክፍሎችንም ይወክላል ይላሉ። ኮስሞሎጂካል ሴክሽን ለመረዳት በጣም የሚያስቸግሩ ክብ ቅርጾችንና ደሴቶችንም የሚመስሉ ስዕሎችንም በውስጡ ይዟል። ፋርማሲውቲካል ሴክሽን የመድኃኒት ቅመማ ክፍልም አለው። የተለያዩ የእጽዋት ክፍሎችን፣ ስር፣ ቅጠልና የመድኃኒት ማስቀመጫ የሚመስሉ ዕቃዎችንም ያሳያሉ። የመጨረሻው ደግሞ የጽሑፍ ክፍል ነው። ምንም አይነት ስዕል የሌለባቸውና አጫጭር አንቀጾች ብቻ የያዙ ገጾች ናቸው። አሁን ወደ ዋናው እንቆቅልሽ እንምጣ። ጽሑፉ መጽሐፉ የተጻፈው ከግራ ወደ ቀኝ ነው። በውስጡ ያሉት ፊደላት ከ20 እስከ 30 የሚደርሱ ሲሆኑ አንዳንዶቹ የላቲን ፊደላትን ይመስላሉ፣ አንዳንዶቹ ደግሞ ምንም የማይታወቁ ናቸው። ይህ ቋንቋ በምሁራን ዘንድ ቮይኒችስ በሚል ስም ተሰጥቶታል። ሳይንቲስቶች ያደረጉት የቋንቋ ትንታኔ ምንድን ነው? መጽሐፉ ልክ እንደ ማንኛውም የሰው ልጅ የቋንቋ የራሱ ሆነ የቃላት ድግግሞች ያሉት ሲሆን ይህ ማለት ጽሑፉ ዝም ብሎ የተሞነጫጨረ ሳይሆን ትርጉም ያለ መልእክት እንደያዘ ያሳያል። በቋንቋ ውስጥ ምንም አይነት ስርዝድልዝም የለም። ጸሐፊው ጽሑፉን ያለ ምንም ስህተት አቀላጥፎ እንደጻፈውም ያስታውቃል ይላሉ። ብዙዎች መጽሐፉ በወቅቱ በነበረ የአውሮፓ ቋንቋ ተጽፎ ነገር ግን በከባድ ኮድ ሳይፈር ዘዴ የተቀየረ ነው ብለው ማስበው ነበር። ነገር ግን እስካሁን ምንም አይነት የኮድ መስበሪያ ዘዴ አልሰበረውም፣ አልሰራም። ባለፉት ዓመታት ስለ መጽሐፉ አራት ዋና ግምቶችም ቀርበዋል። የተራቀቀ ማጭበርበር። አንዳንዶች ዊልፍሬድ ቮይኒች ራሱ ወይም የጥንት ሰዎች ንጉሱን ለማጭበርበርና ገንዘብ ለመቀበል የፈጠሩት ትርጉም የሌለው መጽሐፍ ነው ይላሉ። ነገር ግን የካርቦን ምርመራው መጽሐፉ ጥንታዊ መሆኑን ማረጋገጡና ጽሑፉ ያለምንም ውስብስብ የቋንቋ ሕግ ይህንን ግምት ደካማ ያደርገዋል። ሉስ ላንጉዌጅ። መጽሐፉ የተጻፈው በአንድ ወቅት በአውሮፓ ወይም በኤዥያ ይነገርና አሁን ደግሞ በታሪክ የጠፋ ቋንቋ ሊሆን ይችላል የሚልም ግምትም ያስቀምጣሉ። አርቲፊሻል ቋንቋ። ጸሐፊው ራሱ የፈጠረውና እሱ ብቻ የሚያውቀው ምስጢራዊ ቋንቋ ሊሆን ይችላል የሚልም ግምት ይዟል። የመጨረሻው ደግሞ የሕክምናና የአስማት መጽሐፍን የሚሉ አሉ። በውስጡ ባሉት ስዕሎች መሰረት ስለ ሴቶች ጤና፣ ስለ ተፈጥሮ መድኃኒቶች ወይም ስለ አስማታዊ ፈውሶች የሚናገር መጽሐፍ ሊሆን ይችላል የሚሉ ምሁራንም አሉ። በአሁኑ ሰዓት የቮይኒች ማኑስክሪፕት በአሜሪካ የሚገኘው ያል ዩኒቨርሲቲ ቤተ መጻሕፍት ውስጥ በጥብቅ ጥበቃ ይገኛል። ዩኒቨርሲቲው
መጽሐፉን ሙሉ በሙሉ ስካን አድርጎ በኢንተርኔት በነፃ እንዲነበብ አድርጓል። አርቲፊሻል ኢንተለጀንስ እንኳን እስካሁን ትርጉሙን ሊፈታው አልቻለም። ምናልባትም ወደፊት የሚመጣ አዲስ ቴክኖሎጂ ወይም አንድ ብልህ የታሪክ ተመራማሪ ይህን የ600 ዓመት እንቆቅልሽ ሊፈታው ይችላል ተብሎ ይገመታል። ከወዲያኛው ግን መጽሐፉ በዓለማችን ላይ ማንም ሊያነብ ያልቻለው መጽሐፍ ሆኖ ይቀጥላል። እንግዲህ ቤተሰቦች የዛሬው ቆይታችን ይህን ይመስል ነበረ። እናንተ ስለዚህ መጽሐፍ ምን ታስባላችሁ? ጸሐፊው ማን ሊሆን ይችላል? ሐሳባችሁን እስቲ በኮሜንት ላይ አስቀምጡልን። ቪዲዮውን እንግዲህ እንደተለመደው ላይክ እና ሼር በማድረግ ሌሎችም አጋሩ። በሚቀጥለው እስከምንገናኝ ድረስ ሰላም ቆዩ።